ማለት እኔ ኦሮሞ ሆኜ የተፈጠርኩት መርጬ አይደለም። ሰው የሆንኩት ኦሮሞ ስለሆንኩ አይደለም። ሰው የሆንኩት ፕሮቴስታንት ስለሆንኩ አይደለም። ሰው የሆንኩት ወይ ደግሞ ኦርቶዶክስ ስለሆንኩ ወይ ደግሞ ሙስሊም ስለሆንኩ አይደለም። ሰው የሆንኩት ሰው ስለሆንኩ ነው። ሙስሊሙ ኦርቶዶክስን ፕሮቴስታንት ነው። ማይንድ ሴታችንን ካልቀየርን፣ አስተሳሰባችንን ካልቀየርን፣ በአእምሯችን ውስጥ የሚመላለሱትን ሐሳቦች ካልቀየርን በምንም ተአምር ውጤታማ መሆን አንችልም። የምትፈልጉትን አይነት ራሳችሁን ማግኘት የምትፈልጉ ከሆነ በእርግጠኝነት የምነግራችሁ ማይንድ ሴታችሁ ላይ መስራት መቻል አለባችሁ። ማይንድ ሴታችሁን ማን ነው ሴት የሚያደርግላችሁ? የምታዩት ሶሻል ሚዲያ ነው? የሚያስተምሯችሁ የሃይማኖት አባቶች ናቸው? የሚያስተምሯችሁ ሌክቸረሮች፣ መምህራኖች ናቸው? የምትከታተሏቸው ቴሌቪዥን ላይ የሚያወሩት ሰዎች ናቸው? ያነበባችሁት መጽሐፍ ነው? ማን ነው ማይንድ ሴታችሁን ሴት እያደረገላችሁ? ማንን ነው የምትከተሉት? የማይንድ ሴት ችግር አገራችን ውስጥ አሁን የምናያቸውን ችግሮች በሙሉ የፈጠረው የአስተሳሰባችን ውጤት ነው። የምናስብበት መንገድ ኤቭሪቲንግ የሚጀምረው ከአስተሳሰብ። አስተሳሰባችን ነው ወደ ድርጊታችን የሚቀየረው። ስለምታስበው ነገር ተጠንቀቅ ይባላል። ምክንያቱም የምታስበውን ነገር ትናገረዋለህ። ስለምትናገረው ነገር ተጠንቀቅ። የምትናገረውን ነገር ታደርገዋለህ። ስለ ድርጊትህ ተጠንቀቅ። ድርጊትህ በሚደጋገምበት ጊዜ ባህሪ ይሆናል። ስለ ባህሪ ተጠንቀቅ። ባህሪ ፍጻሜህን ይወስናል። ስለዚህ ፍጻሜያችሁ ያማረ እንዲሆን ከፈለጋችሁ መስራት ያለባችሁ አስተሳሰባችሁ ላይ። አዲግራት ዩኒቨርሲቲ ተማሪ ነበርኩኝ። አሁን ድሬዳዋ ዩኒቨርሲቲ ተማሪ። ከአዲግራት ወደ ድሬዳዋ የቀየርኩበት ምክንያት ምንም አይደለም፣ የአስተሳሰብ ችግር ነው። ያ ማለት ነው አዲግራት በነበርኩበት ጊዜ ጦርነት ነበረ። የዛ ጦርነት ምክንያት የአስተሳሰብ ችግር ነው። የምናስብበት መንገድ በዛ በአስተሳሰብ ችግር ምክንያት በጣም ብዙ ተማሪዎች አንድ ዓመታቸውን አጥተዋል። በጣም ብዙ ተማሪዎች የማይፈልጉበት ማለት ወይ ራሳቸው ያልመረጡት ዩኒቨርሲቲ ገብተው እንዲማሩ ሆነዋል። በአስተሳሰብ በዛ ችግር ምክንያት ወር ከ14 ቀን ያለ ማብራት ቁጭ ብለናል። ያለ ኔትወርክ ቁጭ ብለናል። ያለ ውሃ፣ የዝናብ ውሃ እየጠጣን ቁጭ ብለናል። ከዛ ያለፈ ደግሞ በራሳችን አብስለን እስከ 8000 እስከ 10000 ኤግዛክት ናምበሩን ባላቅም የሚሆኑ ተማሪዎች ለወር ከ14 ቀን ሩዝ ብቻ በልተዋል። ይህንን ሁሉ ያመጣው ምንድነው ካላችሁ የአስተሳሰብ ችግር። ስለዚህ አስተሳሰባችን ላይ የማንሰራ ከሆነ ወደፊት ማግኘት የምንፈልጋትን ሀገር፣ ማግኘት የምንፈልገውን የራሳችንን ፐርሰናሊቲ እንኳን አናገኝም ማለት ነው። ሀገራችን እንደምታዩት ማለት በቃ ከሂትለር በከፋ መልኩ የሰው ልጅ ተዘቅዝቆ ተሰቅሏል። አብሮ ሰልፊ ተነስተዋል። ከዛ ያለፈ ደግሞ ከሩዋንዳ በከፋ መልኩ የእርስ በርስ ጦርነት በሚመስል መንገድ በጣም ብዙ ወደ 600,000 የሚያክሉ ሰዎች ህይወታቸውን አጥተዋል። ከዛ ያለፈ አንዳችን ወደ ሌላኛው ቦታ ከምንኖርበት አካባቢ ለመቀየር ስናስብ በጣም ብዙ ውስጣችን የሚመጡ ፍርሃቶች አሉ። ለዚህ ሁሉ ያበቃን ምንድነው ካላችሁ የአስተሳሰባችን ችግር። አስተሳሰባችን መለወጥ ይቻላል። የዩኒቨርሲቲ ተማሪዎች ራሱ ችግር አለ ሀገሪቷ ውስጥ፣ ለችግሩ መፍትሄ ይዞ ይወጣሉ ተብሎ ሲጠበቅ እርስ በርስ የሚጋጩበት፣ አብሮ እርስ በርስ የማይደማመጡበት፣ ዲስከስ የማያደርጉበት ደረጃ ላይ ደርሰዋል። ስለዚህ በሚቀጥሉት ዓመታት ምርጥ የሆነች ሀገር፣ ምርጥ የሆነ የራሳችሁን ማንነት ማግኘት የምትፈልጉ ከሆነ አስተሳሰባችሁ ላይ መስራት መቻል አለባችሁ። አይታችኋል። የሆነ ቀን ድንጋይ ኖሮ ሲባል ሁሉም ሰው ተነስቶ ያወራል። የሆነ ቀን መንገድ እንዝጋ ሲባል ሁሉም ሰው ተነስቶ መንገድ ይዘጋል። ችግሮች የሉም አይደለም። ለችግሮቹ እኛ መፍትሄ ለመውሰድ የሄድንበት መንገድ ግን ከችግሩ የባሰ ችግር ነው እየፈጠረ ያለው። እዚህ ችግርን ለመፍታት ሌላ ችግር አይደለም መፍጠር
ለችግር መፍትሄ የሚሆን ነገር ነው የምፈልገው። ህሊና በሰው ውስጥ ያለ የእውነት ምትክ ነው። ህሊና አላችሁ። ሰውን በሰውነቱ የማትቀበሉ ከሆነ ስብዕና ማለት የሰውን ሰብዕና ሰውን በሰውነቱ ማለት እኔ ኦሮሞ ሆኜ የተፈጠርኩት መርጬ አይደለም። ሰው የሆንኩት ኦሮሞ ስለሆንኩ፣ ሰው የሆንኩት ፕሮቴስታንት ስለሆንኩ አይደለም። ሰው የሆንኩት ወይ ደግሞ ኦርቶዶክስ ስለሆንኩ ወይ ደግሞ ሙስሊም ስለሆንኩ አይደለም። ሰው ስለሆንኩ ነው ሙስሊሙ፣ ኦርቶዶክስም ፕሮቴስታንትም የሆንኩት። ስለዚህ እናንተ የኔን ሃይማኖት አልተከተለም ብላችሁ በሃይማኖት የምትጋጩ ከሆነ ሰውየው ሰው ስለሆነ ነው ያንን ሃይማኖት የተከተለው እንጂ ሃይማኖቱ አይደለም ሰውየውን ሰው ያደረገው። ኦሮሞ ስለሆንኩ አይደለም ሰው የሆንኩት፣ አማራ ስለሆንኩ አይደለም ሰው የሆንኩት፣ ትግሬ ስለሆንኩ አይደለም ሰው የሆንኩት። ሰው ስለሆንኩ ነው የሆንኩትን ብሔር የያዝኩት። ስለዚህ ሰውነት እናንተ ከሰጣችሁት ስያሜ ይበልጣል። ሰውን በሰውነቱ የመቀበል ሐሳብ ከሌላችሁ፣ በዛ ደረጃ አስተሳሰባችሁን ካለወጣችሁ ኢትዮጵያ ውስጥ አሁን የሚቀጥለው ዓመት እነዚህ ግጭቶች እንደቀጠሉ ይሄዳሉ ማለት ነው። አንዳንድ ደግሞ መለወጥ የማትችሉትን አይነት ነገር ዝም ብላችሁ የምትቁስል የምትነካኩ ሰዎች አላችሁ። ፕሊስ እናንተ ምን እንድታደቡ መናገር የምፈልገው ለምን መሰላችሁ? መቀየር የማትችሉትን ነገር ነገሩ በራሱ እስኪቀየር ድረስ መጠበቅ ትልቅ ብልህነት ነው። ከዛ ያለፈ ደግሞ በችግር ውስጥ መፍትሄ ይዞ መንቀሳቀስም ትልቅ ብልህነት ነው። ለምሳሌ ዝናብ እየዘነበ ነው። እናንተ የሆነ ቦታ መሄድ የምትፈልጉ ከሆነ እንዳይዘንብባችሁ የምትፈልጉ ከሆነ ዝናቡ እስኪያቆም ድረስ መጠበቅ። ሁለተኛ በዝናቡ ውስጥ መሄድ የምትችሉበትን ጥላ መያዝ ሊሆን ይችላል። ሌሎች ነገሮችን ከዝናብ የሚጠልላችሁና ወደምትፈልጉበት ቦታ የሚያደርሳችሁን ነገር መጠቀም። ከዛ ያለፈ ግን ዝናቡን አስቆማለሁ ብሎ አምባጓሮ መፍጠር አይቻልም። ከመንግስት ጋር የምትላተሙ፣ ጣት የምትጠቁሙ፣ እርስ በርስ የምትጋጩ፣ የማትለውጡት ነገር ማህበረሰቡን በጦርነት ለመፍጀት የምትነሱ ፕሊስ መጀመሪያ ነገሩን በደንብ በማየት አስፈላጊ ይመስላል። ዩኒቨርሲቲ ተማሪ ነኝ። በዩኒቨርሲቲ ውስጥ በጣም ብዙ አይነት ችግሮች አሉ። ጥሩ ጎኖች እንዳሉ መጥፎ ጎኖችም አሉ። ማለት ጥሩ ያልሆኑ ነገሮች አሉ። በጣም ብዙ ሆነን ነው አንድ ላይ የምንኖረው። የአንዳችን ባህሪ ለአንዳችን ላይ መቸን ይችላል። የመጸዳጃ ቤቱ ሁኔታ በፐብሊክ ስለምንጠቀም ላይ መቸን ይችላል። ሻወር ቤቱ፣ ምግቡ፣ ዶርሙ፣ የግቢው ኢንቫይሮንመንት፣ የሄድንበት የቀየርነው ኢንቫይሮንመንት፣ እነዚህ ሁሉ ላይ መቹን ይችላል። ነገር ግን በእነዚህ ሁሉ ችግር ውስጥ ሬዚሊያንስ ሆነን ታጋሾች ሆነን በትዕግስት ካለፍናቸው የምርቃት ቀናችንን እናየዋለን። ካልሆነ ግን አቋርጠን እንወጣለን። ከዛ ወይ የሆነ ቦታ መቀመጥ ነው የሚሆነው ወይ ማማረር ነው። ስለዚህ በየትኛውም አይነት ችግር ውስጥ የመፍትሄ ሐሳብ ስታመጡ መፍትሄው ሌላ ችግር ይዞ እንዳይመጣ በደንብ መጠንቀቅ አለባችሁ። ይህ ወንደርፉል ማይንድሴት እስካሁን ከተከታተላችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት መጻፋችሁን እንዳትረሱ። እናመሰግናለን።